እንደውም የፕሌድ ቦን ይሻላል አንዳንድ ሆነ ስለምናገር ምናምን ስለው he said you have me I'll help you out as a friend ብዙ ዝግጁ ነህ? አዎ ዝግጁ ነኝ። የመጀመሪያው ጥያቄ የሚሆነው አንተ ስታርታፕ ቢዝነስ ላይ ስላለ አብዛኛው በእኛ እድሜ ላይ ያለ ወጣት ስታርታፕ ቢዝነስ ለመጀመር ሲል ከፕሮፊት ይልቅ ሪስክ ካልኩሌት አድርጎ ነው አብዛኛው በፍርሃት የሚተው ማለት ነው። አንተ ያንን ሰርክል እንዴት ሰብረህ ወጣ? እኔ አም ሞር ኢንቱ ዘ ሪስክ ፕሮፐርቲ ዋይዝ ላይ በጣም የለውም ራሱ ልክ እንደጀመርሽ በኔጌቲቭ ነው የምትጀምረው። እሱን ማወቅም አለብሽ። ኢትስ ኖት ጀስት ይሄ ፕሮፐርቲ ታስቢ ራሱ ላይክ 2 years 3 years ፕላን ነው የምታደርጊው። በአንደኛ ዓመት ራሱ በጣም ብዙ ዌስት ነው የምታደርጊው። እንኳን ተበድረሽም እንኳን ላይበቃሽም ይችላል። እኔ የምፈልገው ምንድነው መጀመሪያ is it valuable enough because የሆነ ቫልዩ ያልሰጠሽው ነገር ለሰው ዝም ብለሽ የምትሰጪው ከሆነ ሰው ላይገዛሽም ይችላል። ስለዚህ አት ኖ ፈርስት if it's valuable ሰዎች ከዛም በኋላ ነው ፕራይስ ራሱ የሚመጣው። እንዳም ፕራይሲንጉን ደግሞ ስታስቢ ይችላል። ለምሳሌ ፋንዲንግ ይባላል ምናምን አይደለ? ብዙ ጊዜ ግን ያለ ፋንዲንግ መጀመር እንችላለን። that's the like funding ብዙ ብር ያስፈልገኛል ይባላል። ግን እኛ የጀመርነው ምንድነው like the resources that you have መጀመሪያ you have to know what resources do you have። ጓደኛሽ ሊሆን ይችላል because አሁን ለምሳሌ ዴቨሎፐር ቢፈልግ የነበረ የዛሬ 2 ዓመት ምናምን ለካ አጠገቤ ጓደኛ አለኝ ግን እኔ 40,000 ብር ምናምን ያልኩኝ አስብ ነበር። እንኳን ተቀጣሪም አይደለሁም ለራሴ የሚለኝም ብር እንፈልጋለን ከሰው አይደለም። you can ask your friend like okay እንደዚህ ያለኝ let's do something like share እንግባበትና እንጀምር ብትዩ የዶሜን ምናምን ብትገዢ እሱም ትንሽ ብዙም አይደለም። ስለዚህ ፕሮፊቲ ዋይስ ካስታስቢ ደግሞ የዛሬ 2 ዓመት ነው የሚመጣው። ስለዚህ እኔ እንደውም ባጀምሩ አሪፍ ነው ብዬ አስባለሁ because of like ለመጀመር ካሰብሽ መጀመሪያ ላይ you have to be aware of ይሄ በጣም ሪስክ አለው፣ በጣም ያስጠላል፣ ወጣ ወረዶች አሉት። እንኳን ወጣ ወረዶች አይደለም you have to quit አንዳንዴ በቃ ይሄ ነገርማ አልፈልግም አልጀምረውም ብለሽ የምታስቢበት ሰዓት አለ አይደል? እነሱን አውቀሽ ነው የምትገቢው። ይሄ ፕሮፐርቲ ዋይዝ ብቻ ሳይሆን ፕሮፐቲን ካሰብሽ ራሱ ላይመጣም ይችላል። ስለዚህ that's my take on it startup. Do you have any questions? Do you have any questions? ሰዎች ግዴታ አንተርፕረነር መሆን አለባቸው ወይስ ዝም ብለው የራሳቸውን ስራ ምናምን እየሰሩ ማለት አለባቸው? ፕሮብሌም ሶልቨር ለመሆን ምናምን ነገር ግዴታ አንተርፕረነር መሆን አለባቸው ወይ? መጀመሪያ do they have to be entrepreneur ነው አይደል? yes የለባቸውም። ሁሉም ሰው መሆን የለበትም because ይከብዳል። የሆነ there has to be some characteristics። አንዳንዴም እኮ የሚገርምህ እኔ ጓደኛ አለኝ እኔ አንተርፕረነር መሆን አልፈልግም ተቀጥሬ በየወሩ ሴፍ መሆን እፈልጋለሁ የሚሰዋል ያን ደሞዙም በቃ ጀስት በየወሩ ይገባልኛል አልዱ ማይ ወርክ ተዘስኩ የሚል ሰዎች አሉ። አንዳንድ ሰዎች ደግሞ እኔ በቃ I love the thrill of it ይሄ የሚያስደነግጥ ነገር አለ አይደል? ነገር ምን እንደምትሆን አታውቅም ምናምን የሚለውን ነገር አለና this depending on the character wise። ስለዚህ አንተ ፕሮብለም ሶልቭ አደርጋለሁ የአዲስ ነገር ማምጣት ፈልጋለሁ ብለህ ካሰብክ አሪፍ። ግን if you want safety እና በቃ like ቀለል ያለ ነገር ከፈለክ ኤምፕሎይድ ብትሆን ይሻላል። እንደውም ኤምፕሎይድ ብሆን ይሻላል አንዳንድ ሆነ ስለምናገር because you'll get more money than the entrepreneur። another question ትንሽ ስላንተ ቢዝነስ ንገረኝና እሱ ላይ ቤዝድ ሆኜ የምጠይቅ ጥያቄ ይኖረኛል። እሺ የኛው ስታርታፕ ምንድን ነው የሚያደርገው? ፈርስት እንዴት እንዳገኘሁት ልንገርሽ። ውጪ ነበርኩኝ አንድ ቀን ቤተሰብ ጥያቄ ነበርኩኝ እና አይመት የሆነ ህንዳዊ ሰውዬ እንዳጋጣሚ የሆነ ሪል ስቴት ኤጀንቶች ለመሆን ነበር ያሰብኩት እና እዛ ስቴጂ የተለያዩ ሰዎች ትታወቂያለሽ እና እዛ ሲሄድ በ5 ደቂቃ ብሪፊንግ ላይ ምናምን እያወራን and he was like okay በቃ ለምን ቁጥር አንለዋወጥም ምናምን ተባብለን እሺ አለኝና ልክ እንደውም ትዝ ይለኛል የለበሰው ልብስ ላይ ነጭ ቲሸርት እና ሰማያዊ ነው ጥቁር ጃኬት ነበር ያለው። ከዛን በቃ ስልክ ቁጥር እንለውጣለኝ እሺ አልኩኝ። ቢዝነስ ካርድ አወጣ ከጥቁሩ ኮት በጣም ነው የሚያምረው by the way አወጣውና ሳይሆን like ጥቁር ነው ክብደቱ ራሱ ይታወቀኛል። ጀሰሪ ትዝ ይለኛል ጥቁር ነው ከባድ ነው እና ሜታል ነገር ነው። አረረ እነዚህ ህንዶች በጣም ዘናጭ አይደሉ እንዴ ምናምን ብዬ በቃ ቤት ለወስዶ እኮ ነው ቢዝነስ ካርድ ነው ልክ ለወስዶ ስል ይብዝ like ኖ አለኝ like ዋይ ምን አጠፋው ምንድነው ምናምን ስለ ስልክህን አምጣ አለኝ። ኦኬ ቢስ ሀበራ ስትጠው አስጠጋው ከጀርባዬ ላይ ከስልኩ እዚህ ጋር አስጠጋው የሆነ ሊንክ መጣ እና ታምር ነው መሰለኝ ምንድን ያደረገው ከዛ የሆነ ሊንክ መጣና የሱ ሁሉ ቁጥሮቹ መጣ ሂስ ፕሮፋይል ኬት እንደሚሰራ ምናምን ኤቭሪቲንግ እና በቃ just add to contact የሚል ነበር። ንካዋለኝ ስናካው all of the business card የነሱ ኮንታክት ወደ ስልኬ ላይ ገባ እና ቢዝነስ ካርዱን ኪሱ ውስጥ ከተተ እና ደነገጥኩ። like ምንድን ያደረከው ምናምን ላይ ስማርት ካርድ ነው በጣም አሪፍ ነገር ነው ምናምን አለኝ። በቃ
ከዛን እርሱት ወደ አዲስ አበባ ስመጣ ግን ይህ ቢዝነስ ማይንድ የምባል ሰው አይደለሁም። ጀስት በቃ መጣሁ ሄድኩኝ አየሁ አይደለ ደስ የሚለው ነገር ግን ጓደኞች እዚህ ሁሉ አንትርፕረነርስ ኦልዌይስ ቢዝነስ ማይንድ እና ምን አዲስ ነገር አየን ያሉኝ ፈርስት ቲንግ አይ ቶት ዋዝ ላይክ ኦ ማይ ጉድነስ የሚገርም ሰውዬ እኮ ስልክ የሆነ ካርድ አስጠግቶ ስልኬ ላይ ኮንታክቱ መጣ ምናምን ብዬ አሳየኋቸው እና በጣም ገረማችሁና ዘ ወርድ ላይ ኦኬ ለምን ወደ ቢዝነስ አንለውጠውም አሉ። ይቻላል እንዴ ቢካዝ መጀመሪያ እዚህ ዛዩት በቃ ለመንገር ነው የምትታረቅ ግን ደብል ላይ ኦኬ ወደ ቢዝነስ መለወጥ እንችላለን ከሚል ሀሳብ መጣ። ኦኬ ያልኩኝና እንደገና ላይ ያሱስ ነገር እኔ ለማንሰሮም ደግሞ የሚልስ መጣና ይሄ ነገር መስራት ይችላል እንደ አዲስ አበባ ውስጥ ማለት እኔ እንዴት አላሰብኩትም። ኦኬ ከዛም በኋላ ኦኬ ወደ ቢዝነሱ እንዴት ነው መስራት የምንችለው የሚለው ነገር ስትመጣ አቅሜን ማየት ሲጀምር ማማን ማውራት አለብኝ እና የሚለው ፕሮሰስ ሲመጣ ቀስ በቀስ ያ ለ4 ወር ምናምን ፈጀብኝ። እሱ የሆነ ሰዓት I was not even employed ቅድም ያልኩሽ ለምሳሌ ውጪ 40,000 ብር አለኝ አንድ ዌብሳይት ለመስራት ለምን 40,000 ብር እንኳን ቅጥርም አይደለሁም ብር ያስፈልገኛል ምናምን የሚል ከዛም I told my friend ስናገረው ይዘ ላይ ኦኬ እስካሁን ማርሰው ቃል አለ ባይ I think እናንተ አልነገርኩሽም ማለት ይሰል I told him እንደዚህ ይፈልጋለሁ ምናምን እና 40,000 ብር ጠየቁኝ እኮ ምናምን ስለው he said okay what resources do you have like እጅ ላይ ምን ነገር አለ አለኝ። መጀመሪያ ገረመኝ ለምን ታውቂያለሽ ቢካዝ እጅ ላይ ያለው ነገር በደንብ አላየሁም። I was just ውጪ የሄድስ ማይክ ማን ነው ይሰራልኝ ምናምን ስልክ ላይ በደንብ አላየሁም እኔ እንጃ ምናምን ስለው he said you have me I'll help you out as a friend ስለዚህ ይለኛል ቢካዝ ያ ሞመንት እንደዛ ባይለኝ ኖሮ በጣም ይከብድ ነበር። ገብቶሻል መቼ like you have to have lots of money ምናምን ግን I'll help you out as a friend ማለት እኔ የምሰጥህ ነገር አንተ ጋር የምሰጥህ ነገር ምንም አይገናኝም። እኔ አንድ ዌብሳይት ሰራልኝ ማለት እስካሁን ያለበት ደረጃ አለ አይደል like very nice ግን እሱ like behind the back ሰርቶ በሁለት ቀን ምናምን ተሸከረኝ። እኔ ደግሞ ያን ዌብሳይት በሰራልኝ በቃ ጀልስ ነበር። ስለዚህ የሱ ጓደኛዬ ነው ያን ሞቲቬት እና ዳሴት በቃ ማለት ምሽስ ምን እንዳለ ሲለኝ እኔ ለካ ውጪ ነበር የሚያው እጅ ላይ ያለው ነገር በደንብ ባቅኖሮ ያለኝ ስኪል ምን እንደሆነ ምናምን ባቅኖሮ በጣም ይቀል ነበር። ስለዚህ እኔ ስታርታፕ ባጭሩ በቃ ስሞል ቢዝነስ ካርድ ነው። አንድም ደግሞ የምጨምረው አሁን ስናሰፋው ሰስቴኔብል ስላልሆነ ካርድ ይሸጥም ብቻ ኖርም ማለት ሶ አንደኛው ምንድነው ያደረግነው ዊሳ ጋፕ ኔትወርኪንግ ላይ ሶ ኢቨንት ሄዶ ከዛም በኋላ ማን ማግኘት እንዳለበት አያውቅም ብዙ ሰው እኔና አንቺ ምን ተዋወቅ ነው እኔና አንቺ ነው የምናወራው ግን አዳዲስ ሰዎች ሄደን ማውራት እንፈራለን አይደለ። ኔትወርኪንግ የሚባለው ግን ሰው አይደለም እኔና አንቺ የምታውቅ ሳይሆን አይደል የማታውቂውን ሰው ሄደሽ ኔትወርክ አድርገሽ የሆነ ለራስሽ የሆነ አዲስ ነገር መፍጠር ነው። ሶ ያኛን ጋፕ አየንና we have this platform where people eventually ሲሄዱ ስካን ያደርጉታል ወይ ከኢቨንቱ በፊት ይነገራቸዋል። ሶ እሱን ፕላትፎርም በመጠቀም ማማን እንዳለ ምን እንደሚሰሩ ምን ኤክስፐርቲስ እንዳለ ይነግርሽና ጭራሽ ማችም ያደርግሻል ከሰዎች ጋር። ስለዚህ በዚህ ሰው ብታወሩ ይሄን ሰውዬ ይጠቅምሻል ብሎ ሰጀስት ያደርግሻል። ያው እኔን እዛ ቦታ ሄጄ እንዳጋጣሚ ጓደኞቼን አውግቼ ያ ሰውዬ ቢዝነስ ካርዱን ታውቂ ምናምን ማታውቂው አይደለ ሶ ቤዚክሊ ኔትወርክ እንድታደርጊ ይረዳል። that's it የሚገርምሽ ነገር ልንገርሽ አሁን እኔ ስጀምር አልዋሽሽም በጣም ከባድ ነበር ቢካዝ አዲስ ነገር ስለሆነ ሰውም እንኳን ስለ ካርዱ የማያውቅም እንኳን ፋንክሽናሊቲ እና በጣም ማስተማር ያስፈልጋል። አሁን አዳዲስ ነገር ሲመጪ people have to be aware of it መጀመሪያ ላይ። ስለዚህ አሁን ለምሳሌ ካርዱን አሁን NFC ስል ብዙ ሰው ላያውቁ ይችላል ራይት። አሁን ግን ብዙ ሰው ያኔ አያውቁትም ነበር። አሁን ግን በጣም መጥቷል። ለምን ብዙ ሰው የተጠቀመው ነው። እንደገናም ደግሞ አዌርነስ ተፈጠረ። ሶ መጀመሪያ አዌርነሱን ፈጥረሽ ነው ከዛም በኋላ ወደ ፕሮዳክቱ የምትመጪው። ሶ we have to give them the benefits ምን እንደሚጠቅማቸው ምናምን ቢካዝ ሰውም ይፈራል አዲስ ነገር ለመሞከር። ካርዱን አሁን ለምሳሌ አንደኛው ሌባ ምናምን ብሎኛል ምን አረጊ እንዴ ምናምን ብሎ እንደውም ኦፊሳቸው ገብተን እንደዚህ በቃ ይደነግጣሉ። ገባሽ ምን ያረክ ነው ምናምን ይልሻል ደንግጦ እኮ ነው ብዙም ስለማያውቁት ማለት ነው። ግን ውጭ ሀገር የመጡ ሰዎች አንዳንዶቹ አሉ አሁን አብዛኞቹ እኛን ካርድ እንደው እዚህም ብዙም አይጠቀሙት ውጭ ሊሄዱ ሲሉ ነው የሚጠቀሙት ቢካዝ ዴር ኖ ውጭ ሀገር አሁን ይታወቃል ምን እንደሆነ ከውጭ ሀገርም ነው አብዛኞቹ አይዲያዎች የመጡት አይደለ እዛ ፕሮዲዩስ ሞር እዚህ ግን ስታመጩ አዲስም ስለሆነ በጣም ስትራግል አለው። ስለዚህ እኔም ስትራግሉን ተቀብለ ነው መጀመሪያ ስለምወደውም ስራው መጀመሪያ ኦኬ ብዬ ነው ከዛን ያው 2 አመት ውስጥ ምናምን አሪፍ ነው አትሊስት ጂም ቤት ውስጥ ያው ካጠገብሽ መጀመር አይደለም እና ምን መሰለሽ ጂም ቤት ውስጥ እንደውም ሰውዬው አልተጠቀመው እውነት ለመናገር ላግዝ ብሎኝ ነው እንጂ የሚጠቀመው አይመስለኝም እስካሁን። ግን ሰውዬው እንደ አዲስ አይዲያ አለኝ ምናምን ብለሽ ካጠገብሽ ነው የምትጀምሪው ላይ ከጓደኞች ምናምን ትነግራቸዋለሽ ወይ ሰጀስት ያደርጉሻል ይሄን ሰው አዋሪው ምናምን እያሉ እና ትዝ ይለኛል ለጓደኛዬ እንደውም ነገርኩት ሸጥኩኝ እኮ አንድ ካርድ ምናምን በቃ በጣም ደስ ብሎኝ
ሰውየውም ራሱ በቃ ላበረታታችሁ ምናምን ቬግ አይዲያ ሰው ማመጣላችሁ አለ። ግን ያው አይዲያውም ሲነግርም መጀመሪያም ስለነገርኳቸው ምን እንዲደረግ ምናምን እና ከሰውየውም ፊድባክ እየወሰድሽ የምታስታኪው ነገር ይኖራል። ስለዚህ መጀመሪያ ከአጠገቤ ጅም ቤት ከምስራው ሰውዬ ጋር ጀምሩ። ከዛም በኋላ ነው ከጓደኛ በጓደኛ ያድርግ 500 የሆነ ብለሽ ከዛ በላይ 300 ፕላስ እንደውም ከዛን ካርዶቹ አሁን ለምሳሌ እንደውም ባለፈው we already did 230 so 230 for ትልቅ ካምፓኒዎች that's really nice። ግን እንደ ይሄ ፍላጎትም እንዳለ ሆኖ ግን ዩዝ ኬሱን በደንብ ማወቅ አለባቸው ምናምን እና ካርዱም ለሌላ ነገር መጠቀም ስለሚችሉ ቢዝነስ ካርድ ባይጠቀሙትም እንኳን ለኢንቪቴሽን ካርድ አድርገው ተጠቀሙት which is really nice። ከኛ በላይ የማስበውበት ያንቺን ፕላትፎርም ያንቺን ካርድ ና ሲጠቀሙ ደስ ይላል። ያንቺን ካርድ ስልሽ 5 መጥተን ምናምን ዲሊቨር የምናደርግላቸው ማለት ነው። So we have a website app.iconnect.plus or LinkedIn ላይ maybe we're more active on LinkedIn። ስለዚህ LinkedIn ላይ ፊሊፖስ ወንደሰን ቢሉ or iConnect ቢሉ ታገኙታል። So it's more easier ለኛ ኮንታክት ለማድረግ። Thank you very much። እንደውም አጋጣሚ ነው የመጣሽው አይደል? Thank you for helping me out። አመሰግናለሁ።